እላለው ያዘኛ ጥገው አንተነ የኔን ማንነት እላለው ያዘኛ ጥገው አንተነ የኔን ማንነት ሁለተኛውን ግን የምንመለከተው እግዚአብሔር በጆሮአችን ወረቀት ላይ ያሳያል። ያ ማለት የእግዚአብሔር መንፈስ ያለበት ቅዱስ ማለት ነው። ባንተ ነው የሚያምረው ሲጀመር እግዚአብሔርን በጣም ለአንተ በሁለተኛ ደረጃ ደግሞ በጣም ተጠቃሚ እንድትሆኑ ማስረዳት ሞክራለሁ። ስለዚህ የእግዚአብሔር መንፈስ ያለበት የሚል ቃል በአዲስ ኪዳን ላይ አንድ ቦታ ላይ ብቻ ይገኛል። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይላል። ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ሲል በእግዚአብሔር መንፈስ መጽሐፉን ነው የሚያሳየው። ስለዚህ መጽሐፍ ቅዱስ የመጽሐፍ ቅዱሱ ደራሲ ራሱ እግዚአብሔር መንፈስ ቅዱስ መሆኑን ልንረዳ ይገባል ማለት ነው። ስለዚህ ያ መሆኑን ስንመለከት መጽሐፍ ቅዱስ ምንም ስህተት የሌለበት እንደገና እርስ በርሱ የማይቃረን 66 መጽሐፍቱ አንድ መጽሐፍ ተብሎ የተጻፉበት እንደሆነ እንመለከታለን ማለት ነው። በእግዚአብሔር መንፈስ በመጻፉ ማለት ነው። በዚህ በአጻጻፍ ሂደት ላይ የተሰጡ አስተያየቶች አሉ። የመጀመሪያ ናቹራል ቲዮሪ የሚል ይህ ማለት በተፈጥሮ ያገኙት እውቀት ነው መጽሐፍ ቅዱስን ሊጽፉ ይቻሉት የሚሉ አሉ። ይሄ ለምሳሌ እንደ ሼክስፒር ማለት ነው። ያው ሼክስፒር በተፈጥሮ ባለው እውቀት መጽሐፎችን ይጽፍ እንደነበረ እንደዛ ነው የተጻፈው የሚሉት አሉ። ሌላው ደግሞ የይዘት ወይ ኮንቴንት ቲዮሪ የሚለው ያ ደግሞ እግዚአብሔር የተናገራቸውን ቃል እነርሱን ሊስማማቸው በሚችል ወይ ደግሞ ሊረዱት በሚችል መልክ እንዲጽፉት ለእነሱ ትቶላቸው የጻፉት ነው የሚሉ አሉ። ከእነዚህ ሁሉ ግን የሚቃረና ፈጽሞ ሊስማማ የማይችል ኢየሱስ ክርስቶስ የተናገረ ነው። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 18 ላይ ላነበው እሞክራለሁ። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ ይላል። አንዲት ነውጣ ወይ ደግሞ አንዲት ነጥብ ይላል አይደለም ቃል ነጥብ እንኳን በእግዚአብሔር መንፈስ በእግዚአብሔር ምሪት የተጻፉ ናቸው ነው የሚለው ኢየሱስ የሚናገረን ማለት ነው። ሌላው በማቴዎስ 4:4 ላይ የእግዚአብሔር ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሎ የተናገረውን ክፍል እናያለን። ስለዚህ እነዚህ በሙሉ የተጻፉልን ቅዱሳን መጽሐፍ በእግዚአብሔር መንፈስ መጻፋቸውን ያረጋግጥልናል ማለት ነው። ሌላው በሁለተኛ ጴጥሮስ ላይ ደግሞ የተናገረው አለ። ጴጥሮስ በምዕራፍ 1 ቁጥር 20 እና 21 ላይ ሲናገር ማንም የእግዚአብሔርን ቃል በዘፈቀድ ሊናገር እንደማይችል በእግዚአብሔር መንፈስ ግን ተነድተው ጻፉ ሲል እንመለከታለን። በሁለተኛ ጴጥሮስ ላይ ሲናገር እሱ የጻፋቸው መጽሐፍቶች እንደሆኑ ሲናገር የጻፈው ግን በእግዚአብሔር መንፈስ እንደጻፈው ያስረዳናል ማለት ነው። በዚህ መሰረት እንግዲህ ወደኛ የመጣ ሁለተኛው ክፍል እጅግ በጣም ደስ የሚለው በጽሁፍ የቀረበልን የእግዚአብሔር ቃል ማለት ነው። ኢንስፓይሬሽን ወርድ ኦፍ ጎድ ነው የሚለው። ሶስተኛውን በሚቀጥለው እንሰማለን። ተባረኩ። ሻሎም